ባለፈው ስለ ዩዘር ማናጅመንት የአማራጭ ሲስተም ላይ የዩዘር ማናጅመንት የመጀመሪያ ቪዲዮ ላይ አይተናል። ከዛ በኋላ ደግሞ የፔሸንት ሪሰፕሽን ፔሸንት እንዴት እንደሚመዘግብ እሱንም አይተናል። ፔሸንት መዝግቦ ፔሸንትን ደግሞ ወደ የተለያዩ ትሬጆች አሳይን እንደሚያደርግ አይተናል። ዛሬ ለማየት የምንሞክረው ደግሞ የትሬጅ ሲስተም ነው። ፔሸንት ፍሎው ምንድነው? ከሪሰፕሽን ወደ ትሬጅ፣ ትሬጅ ደግሞ ወደ ኦፒዲ፣ ኦፒዲ ላይ ትሪትመንት ነው ፍሎው ብለን ያሰብነው። እዛ ትሪት ከሆነ በኋላ አድሚሽንም ዲስቻርጅ ምናምን ሊኖረው የሚችለው ኦፒዲ ላይ ነው ብዙ ነገር የምናየው። ከዛ በፊት ግን አሁን ትሬጅን ዛሬ ለማየት እንሞክራለን። ትሬጅ ማየት ሳንጀምር በፊት ግን አንድ ነገር ማለት እፈልጋለሁ። አንዳንድ የተወሰኑ ሲስቴሞች አሉኝ እና እነዛ ምንድን ናቸው? ለምሳሌ የኔ ፖርትፊሊዮ ፔጅ አለኝ። ፖርትፊሊዮ ያም ፕሮጀክት ነው፣ አንድ ሲስቴም ናት እና እሷ ፖርትፊሊዮ ፔጅ የሰራናቸው ስራዎችን ምንፖስትበት ማለት ነው። ለህዝቡ እንዲደርስ ፓብሊክ የምናደርግበት ማለት ነው። የተለያዩ በሲሪየስ ፕሮጀክቶቻችንን የምናስቀምጥበት ፔጅ ነው። ፔጇ ባክንዷ ይህን ይመስላል። እዚህ ባክንድ ላይ ምንድነው ይሄ ሎግን ብዬ በአድሚን የሚገባ ማለት ነው። እነዚህ የፖስትኳቸው ፕሮጀክቶች ናቸው። እነዚህ የተፖስቱ ፕሮጀክቶች ደግሞ የቱ ጋር ነው የምናገኛቸው? ይሄ ነው። ኤቭሪበዲ portmami.com ላይ ሲገባ ይሄን ፔጅ ነው በጣም የሚያገኘው። ይሄ ፔጅ ምን አለው? ሆም ፔጅ አለው። አባውት አስ ላይ ስንገባ ስለኔ ሳምቲንግ መጽሐፍ የሞከርኩት እዚህ ጋር አለ። ስኪሎች አሉኝ። ምን ምን ስኪል አለ? ላራቫል ዳታቤዝ፣ ሲኤስኤስ፣ ቪው ጂኤስ፣ እነዚህ አንድሮይድ፣ ፍላሜንት፣ እነዚህ ያላቸው እናንተም ያላችሁትን ስኪሎች በዚህ ወይ ይሄን የት ነው ጋር ነው የምንጽፈው ደግሞ እናያለን። ፕሮጀክቶች የሰሯቸው ፕሮጀክቶች አሁን ለምሳሌ ይህ ፕሮጀክት ክሊክ አድርጌ ወደዛ ፕሮጀክት ነው የሚዛላ ኢፒኤስኤስ የተሰራ ፕሮጀክት ነው። ብሎግ እነዚህ የተለያዩ ማስታወቂያችን ምናምን የቫካንሲ የሚፖስቱበት ነው። ሌሎችም አሉ ብዙዎች የሰሯቸው ፕሮጀክቶች እንበልና አይፒኤልኤስ ባለፈው የሰራሁት በዚህ ክሊክ አድርጌ መግባት እንችላለን። ይህን አያችሁ፣ ይህን የሰራሁት ፕሮጀክት ከኔ ፖርትፊሊዮ ለምሳሌ ስለ እኔ ማወቅ የፈለገ ሰው ፖርትፊሊዮ ላይ ሲገባ የሰራኋቸው ስራዎችን በዚህ ወይ ገብቶ ያያል ማለት ነው። አይፒኤልኤስ ደግሞ ለፋርማሲ ሆልሴለሮች የተሰራ ሲስቴም ነው። ያ ማለት ምንድነው እንግዲህ እነዚህ ፖርትፊሊዮ ማለት ስራዎቻችንን ኦርጋናይዝ አድርገን የምናስቀምጥበት ፔጅ ነው። ይህችን ፔጅ ብኖራቸው አይከፋም። አንዳንድ ሰው እነዚህ ፕሮጀክት የሚሰሩ ሰዎች ቪዲዮ ኤዲቲንግ የሚሰሩ ቢሆን ለምሳሌ ቪዲዮ ኤዲት አድርጋችሁ ዩቱብ ላይ የሚሆን ቲክቶክ ላይ ቢትፖስቱ ሊንኩን እዚህ ጋር ታስቀምጣላችሁ ማለት ነው። እንዴት አድርጋችሁ እዚህ ጋር ክሬት ስታደርጉ እዚህ መታችሁ ኒው ፕሮጀክት ብላችሁ ታይትሉ ምንድነው አንድሮይድ እኔ ምናምን ቪዲዮ ኤዲቲንግ ምናምን ራሱን መጨመር ስላላችሁ እዚህ ጋር ቪዲዮ ኤዲቲንግ እዚህ ጋር ቪዲዮ ኤዲቲንግ ብዬ ታይትሉ መጨመር ስላለው ያመርጣል። ኔሙን ስለምንድን ነው ቪዲዮ ኤዲት ያደረኩት የሚለውን ጽፈን እንደ ተምብናይል ነገር ደግሞ ኢሜጁን እዚህ ጋር አፕሎድ አድርገን ብንፖስት የኔ ፖርትፊሊዮ ፔጅ ብላችሁ የሆነ ሳምንት ሼር ካደረጋችሁ ሰው ሲገባ ያያል ማለት ነው። ስራዎችን ገብቶ ማየት ይችላል ማለት ነው። ቀጥታ እዚህ ጋር መጥተው አሁን እኔ የሰራኋቸውን ስራዎች ሰው ገብቶ እንዲያይ ፈልግ ለምሳሌ ዛሬ እንዲያይ ብዬ ያሰብኩት የኤምአር ሲስተም ትሬድ ሲስተሙን በዚህ ክሊክ አድርጌ ቢገባ ወደ የኤምአር ሲስተም ነው የሚወስደኝ። እዚህ ጋር ትሬጁ ኢሜሉ ይሄ ነው። ትሬጅ ባለሙያው ፓስወርዱን አስገብቼ ፓስወርዱ ያው እንደሚታወቀው ባለፈው ነግራችኋለሁ። አድሚን @123 ነው አብዛኛው ኢሜል። ያው የተለያዩ ኢሜሎች አሉ፣ 6 ኢሜሎች አሉ። እዚህ ትሬድ ላይ ሲገባ ይሄ ሮሉ ትሬድ ብቻ ነው ያለው። ይህ ሰው የዩዘር ማለት ነው። ትሬጅ ብቻ ነው አክሰስ ተሰጠው። ትሬጅ ብሎ ክሊክ አድርጎ ሲገባ እነዚህ ትሬጆች የት ትሬጅ ላይ ያሉ እሱ የተመደበበት ትሬጅ ላይ ያለው ፔሸንት ሊስቱ ይሄ ነው። እዚህ ጋር ምን ብለዋል? ከ21 ሰዓት በፊት የመጣ ያለ ፔሸንት አለ፣ ከ34 ደቂቃ በፊት። ይሄ አደሪ አይነት ነው። በቃ ውሎ አድሯል። ይሄኛው ገና 30 ደቂቃ ውስጥ የመጡ ፔሸንቶች አሉ። እዚህ ጋር ትሬጅ መጀመሪያው የሚሰራው ምንድነው? ይህን ፔሸንት ሲያይ ለምሳሌ ፔሸንት ፊልም ይላል። ኮምፕሌኗ ምናልባት እንበልና ስለ ጋይናኮሎጂ ጋይኒ ከሆነ ትሬጅ አያደረገውም፣ ሪያሳኝ ያደረገዋል። ሴንትራል ትሬጅ ላይ አይደለም ይሄ ትሬጅ ነው፣ ወደ ጋይኒ። እነዚህ ያሉ ትሬጆች 7 ትሬጆችን ብንጽፍ አልመዘገብነው እንጂ እንደ ዲፓርትመንት ቀናት እንደጋዘ እዚህ ጋር ይዘረዘራሉ። አሁን ወደ ኦቢ ጋይኒ ትሬጅ ትራንስፈር ያደርጋል። እዚህ ጋር ሰው ትሬጅ ያደርጉም ፔሸንቱ ዳታውን እዚህ ጋር ያገኘው ማለት ነው። ግን ገብቴን እናያለን። ይህችን ደቂቃ ግን አሁን 30 ምናምን ደቂቃ ላይ ነበረ ቆይቷል እኛ ጋር። እዛ ሲሄድ ደግሞ ከ1 ነው የሚጀምረው።
ሪአሳይን ማድረግ እንደዚህ ነው። ይሄን ደግሞ ትሬድ ላድርግ ካለ ይህን ፔሸንት ደግሞ ትሬድ ማድረግ አለብኝ ካለ ትሬድ ያደርጋል። እሱ ትሬድ የሚያደርጉት ሲከፍት ፔሸንት ዲቴይሉ ስሙ እዚህ ጋር አለ። ከዛ በፊት እዚህ ጋር ትሬድ ታይሙ አሁን ትሬድ እኔ ያለው ጀነራል ትሬድ ላይ ነኝ ወይ ሴንትራል ላይ ነኝ፣ ኦፕታ ላይ ነኝ፣ ኒዮናታል ላይ ነኝ፣ ፔዲያትሪክስ ላይ ነኝ፣ ጋይናኮሎጂ ላይ ነኝ። አሁን ጋይኒ ላይ ያለው ቅድም ፔሽንት ላይ ቢሆን እችን ጋይኒ ክሊክ አድርገን ለምን የጋይኒ ስፔሻል ዳታዎች ለምሳሌ ሌላ ቦታ ትሬድ ማናደርገው ፕሪቪሌጅ ይሰጠናል ማለት ነው። ጀነራል አካውንት ምንም የለው መምረጥ ያስገድደናል። ቀይ ያለው ምንም አይጨምርም እዚች ጋር እዚህ ጋር ኦፕታ ካል ይኸው የኦፕታ ዳታዎችን ይጨምራል። እንደምንድን ነው የሚጨምረው? ቪዥዋል አክቲቪቲ ምናምን ሌሎች ትሬዶች ላይ ብዙ ባንጠቀመው ስለምንችል ሁሉም ቦታ እንዲኖር ላይ አይፈቀድም። ፔዲያትሪክስ ብንለው እንደዚሁ የፔዲ የሚመስል ፔዲ ዲፔንድ የሆኑ ዳታዎችን ላይክ ዌት ኬጂ ዌት ሌላ ሜትር ላናደርግ እንችላለን ሌላ ቦታ ፔዲ ላይ ግዴታ ነው እና እሱን ዳታ ይጨምርልናል ማለት ነው። አሁን እንበልና በጀነራል እንግባኛ ፔዲያትሪክ ኦቢ ላይ ሄደን እናያለን በኋላ የኦቢ ፕሪፈር አረግምን ትራንስፈር አረግመን ፔሽንት ኦቢ ጋይኒ ጋር ሄደን ማየት እንችላለን። እና እዚህ ጋር የመጀመሪያ ትራውማ ከሆነ ፔሽንት ትራውማ አርቲኤ ሮድ ትራፊክ አክሲደንት ምናምን ከሆኑ እዚህ ጋር እሱ መምረጥ እንችላለን። ካልሆነ ኤመርጀንሲ ከሆነ ነው ስታፕ የተወጋ ምናምን ከሆነ እነዚህ እዚህ ጋር መጨመር እንችላለን። የኤመርጀንሲ አይነቶችን ካለ እዚህ ጋር መጨመር እንችላለን። እንበል አሁን ይሄ የተወጋ ፔሽንት ነው ብለን ብናስብና ከዛ ሳይን ሲምፕተሞች ምን ያለው ብሊዲንግ ሊኖረው ይችላል፣ ፊቨር ሊኖረው ይችላል እና ቮሚቲንግ ብለን እነዚህ ሳይን ሲምፕተሞች ከዛ በኋላ ቴምፕሬቸር ብዙ ጊዜ እዚህ ጋር ያስቀመጠው ከ30 እስከ 51 ቫሊዴሽን ይሰራል። 50 በላይ ሲሆን አይቀበልም። ብዙ በተጋነነ ቁጥር ፋልስም እንደዛው 120 በላይ አይቀበልም። ያው ኖርማል ሬንጅ አልፎ ቢሄድም ከዛ ቁጥር በላይ አይልም በሚል ብለን ያስቀመጠው አጀስት መሆን የሚችል ነው። አክቹዋሊ ሬስፓይሬሽን 35 ብንል ሲስቶሊክ ብሌድ ፕሬሸር 140 ብንል ዳያስቶሊክም እንደዛው 80 ብንል ስለዚህ ቀዩ ማንዳቶሪ ማለት 89 ብን ወይትም ሁሉንም መዝግበን እዚህ ጋር ምን እያሳየን ነው? እዚህ ጋር በሰጠነው ዳታ መሰረት ፐልስ በሰጠነው መሰረት ሌቨሉን እያስቀመጠ ነው። ፔሸንት ቀይ ሬድ ግሬ ሲሆን በዛ ከለር ኤመርጀንሲ ነው ቶሎ ትሬት ማድረግ አለብን በምለው እነዚህ ቫይታል ሳይኖች ኢንዲኬት ያደርጉናል። ለምሳሌ ቺና ወደ 80 ብን ይሄ እዚህ ጋር ይቀይራል። ሞር ደግሞ ይሄኛውን ከ90 በላይ መሆን ስላለበት ወደዚህ ቢቀየር እዚች ጋር ቺ ሌቨል ከየት ወዴት እየቀየረ ይሄዳል። ለምሳሌ ቢፒ ነው መሰለኝ በጣም ሀይ የሆነው 120 ይኸው ወደ አንድ ማመጣ ቢፒን አንድ ስላልኳት ነው። እዚች ጋር ደግሞ አንድ አድርጎ ስላስቀመጠ ነው 30 ብን ይኸው ወደ ሁለት መለሰ። ሌላው ፐልስ ሬስፓይሬሽን ቴምፕሬቸርን 38 ቴምፕሬቸርም 41 ምናምን ሲደርስ በጣም ሃይ ፊቨር ነው ብሎ ስለሚያስብ እነዚህ ምን ኢንዲኬት ያደርጋል? አሁን ሬስፓይሬሽን ደግሞ እዚህ ጋር ሬስፓይሬሽንን በጣም ፋስት መሰለኝ ያስቀመጥኩት 27 ነው ሶሪ እነዚህ ነገሮች ምንድነው እዚች ጋር ቺን ቫሌት እስኪያደርግ ድረስ ይሄ ቁጥር ዲሊት ስናደርግ እዚህ ጋር ቼንጅ የሚያደርጋቸው ናቸው። በዚህ ላይ ተመስርቶ ነው አሁን ፎርወርዱ አርጀንት አይደለም እያለ ነው። ያን ደግሞ እኛ ይሄን አይተን እሱ ሰጀስት ያደርገናል። እኛም እዚህ ጋር እሱ አራተኛ ብሎ አራተኛም ማለት እንችላለን። አይ አይደለም ትንሽ ፔሸንት ኢመርጀንሲ ነው ካል ሶስትም አርጀንት ነው ብለን ራሳችን ማስቀመጥ እሱም ሰጀስት ያደርገንም ማድረግ እንችላለን ማለት ነው። ኢመርጀንሲ ነው ብለን የምናስቀምጠኛ ይቀበላል። ከዛ እኛ ሴቭ ስንል ወዴት ይወስደናል? ፔሸንት ስታተስ ጀምሮ ፔሸንት ስታተስ ነው ቲቪ ስለዚህ ትሬዝ ላይ የሚሰሩ ዳታዎች ተብሎ የሚታሰቡ ናቸው። ፖፑሌሽን ከየት ፖፑሌሽን የመጣ ሬፈራል ዲያግኖሲስ ካለው ግን ሞር ይሄ ማንዳቶሪ ቀይ ያበራውን ነው አይታለፍ። ይሄ የሚታለፍ ማለት ሳይሆን እነዚህ ግን መታለፈችን ሲስቴሙን አያሳልፈንም ማለት ነው። ቺፍ ኮምፕሌንትንም አያሳልፈንም። የመጣበት ምክንያት ብሊዲንግ ምናምን ቢሆን ብሊዲንግ ፎር ትኒደን ምናምን ቺፍ ኮምፕሌንትን ስም ያው በተራ ቁጥር መጻፍ እንችላለን። ለሁሉም እንዲያርገን ተራ ቁጥር እየጨመርን ያስጽፈናል ማለት ነው። ከዛ ይሄ ፔሸንት ወዴት እንላክ በሜዲካል ኦፒዲ ሰርጂካል ኦፒዲ የሚባል አለ። አሁን ግን ኤምኤ ኦፒዲ የሚል እዛ ላይ ነው ሐኪም ያለኝ ስለሆነ ነው ወደዛ የላኩት። ይሄን ብዬ ሰብሚት ስል ይሄ ፔሸንት
ኢንሹራንስ ከሆነ ቀጥታ እዚህ ኦፒዲ ላይ ኤምኦፒዲ ግን ካሽ ከሆነ ግን ቢል ጋር ነው የምናገኘው እንጂ ወደዚህ አይመጣም። ከፍ መክፈል አለበት። ኢንሹራንስ ያው ባይ ዲፎልት ኢንሹራንስ መሆኑን መጀመሪያ ባለፈው አይተናል። ሪሰፕሽን ኢንሹራንስ አለው ብሎ አንዴ ከመዘገበ ኤቭሪዌር ያ ብር ብቻ ነው የተደመረ የሚሄድ እንጂ እሱ ወደ ለተላከበት ቀጥታ እየሄደ ታክሞ ይሄዳል ማለት ነው። ምሳሌ እንያና ቢል ላይ መተን እንያ። አሁኑ ፔሸንት ወደ ቢል መጥተዋል ወይ ኢንሹራንስ ከሆነ አክቹዋሊ ያልፋል። 30 ሰከንድ በፊት ያያችሁ ኤልሳ ምትባል ኢንሹራንስ ኢንሹራንስ ነው። 30 ሰከንድ አጎ ቢል ላይ መታለች። ግን እዚህ ቢል መምጣቱ እኛ ለማስከፈል ወደ ኦፒዲ ለመላክ አይደለም። ኦፒዲ ጋር ሄደን ለመሳለ ወደ ሜዲካል ኦፒዲ መላክ ነው። ሜዲካል ኦፒዲ ላይ ያለው ባለሙያ ማን ነው? በሱ ሎግን ብለን እንያ ሜዲካል ኦፒዲ ላይ ዲፓርትመንት ላ ዩዘር ማናጅመንት እዚህ ጋር ኤምኦፒዲ ላይ ያለው ዩዘር የቱ ነው? እዚች ጋር ስናይ ማይነር የሚል ኤምኦፒዲ ላይ ነው ያለው። እሱን አሁን በዚህ በማይነር በዚህ እንግባና አሁን ፔሽንት የመጣችው ኦፒዲ ላይ መድረሷን እዚህ ጋር እናያለን። እንምጣና ማይነር ዲቪን እነዚህ ኢሜሎች ማይነር ምናምን ብዬ ጻፍኳቸው ኢሜሎችን ተጠቅማችሁ የገባችሁ መስራት ትችላላችሁ። ለምሳሌ ቪዚት የሚል ነው። እሱ ጋር ደግሞ ፔሽንትን ማየት ይችላል፣ ቪዚት ማየት ይችላል እንበልና ይኸው ኤልሳ የምትባለው ኢንሹራንስ ናት። ከአንድ ደቂቃ በፊት አሁን የላኳት ማለት ነው። ቢል ጋር ያው ኢንሹራንስን መዘገበኝ ኮስቱን ቢል ላይ ያለው ሰው ይህን አይል ማንዳቶሪ አይደለም። በኋላ ከኢንሹራንስ ነው ተደምሮ የምንጠይቀው እንጂ ቢል ላይ ያለው ሰው ባይፓስ እንዲያደርግ ሆን ተብሎ ተደረጓል። ለምን ስራ መጨመር ነው። ምንም በቃ አንዴ ሪሰፕሽን ኢንሹራንስ እንዳለው ካረጋገጠ ኢንሹራንስ ኤክስፓየር ካላረገ ምንም እዛ መሄድ አይጠበቅም። ስለዚህ የፔሸንት እዚህ ደርሰዋል ማለት ነው። ኦፒዲ ላይ ደርሰዋል። ኦፒዲ ላይ የሚሰሩ ስራዎችን በቀጣይ ቪዲዮ ነው የምናየው። ግን ብዙ ስራዎች ናቸው እዚህ ጋር ኦፒዲ ላይ የሚሰሩ ስራዎች። ክሊኒካል የሆኑ ዳታዎች የሚሞሉ እነዚህ ኮምፕሌንትም ክሊኒካል ኖትም እነዚህ ኤስኦፒ የሚጻፉ ዲያግኖስ የምናደርገው ኦርደር የምንሰጠው ኦርደር ማለት ላብ ኤክስሬ ራዲዮሎጂ እነዚህ ኢሜጂንጎችን እዚህ ላይ የምንጽፋቸው ብዙ አሉ። ግን ይሄን ከምንል ሳንል በፊት ወዴት መሄድ ፈልጋለሁ? ቅድም ትራንስፈር ያደረግነውን ሄዶ አለሌደው አንዴ እንያና የትሬድ ፋንክሽናሊቲ ስለሆነ ለምሳሌ ወደ በዚህ ዩዘር ወደ ያለው ነው ትራንስፈር ነው ወደ ጋይድ ትራንስፈር አድርገን ነበር አንድ ፔሽንት። እሱን ትሬድ ለማድረግ ሞክር እስኪ መጥቷል አልመጣም መጀመሪያ እንያና ዋን ቱ ስሪ ብለን እዚህ ጋር ስንመጣ ትሬዝ ይላል። እሱ ያው ትሬዝ ባለሙያ ስለሆነ ያው ኦፒዲ የሚላይ ከ21 ደቂቃ በፊት ቅድም 21 ደቂቃ ላይ ነበረ። አሁን የቅድሙ 20 ደቂቃ አልፏል። አሁን ከላኩ 21 ደቂቃ ስለሆንኩ ነው ከአንድ ጀምሮ ነው የፈጠረው። እዚች ጋር ይህ ፔሸንት የዚህ አይደለም ብሎ ትራንስፈር ከዲጃ ማገሮምትን በትራንስፈር ወደዚህ ተልካ ነበረ የላኩት ፔሸንት። እዚህ ጋር ደግሞ ኒትሬዝ ማድረግ ይችላል። የት ማን የት ያለው ኦቢጋይኒ ላይ ያለው ማለት ነው። ኦቢጋይኒ ላይ ያለሱን ደግሞ ቺን ኦቢጋይኒ ጨምራለሁ ማለት ነው። ፓሪቲ ግራፊ ለእነዚህም ቅድም ሞልተን አይተናል። እቺ ምን ጨምረዋል ማለት ሌላ ፊልድ የጨመረልን ጨምረን ካልጨመርን አያልፍልንም። ይኸው ከዚህ ጀምሮ ሁሉንም ያልፋል። አያው እነዚህንም ሞልቼ ብሄድ ይሄንም ሳንሞላ አያልፍልንም። እንደዚህ አድርጌ እሱንም ወደ ፈለገበት ኦፒዲ ትራንስፈር ማድረግ ይችላል። ኦፒዲ እዚህ ጋር ይመርጥለታል። ኦፒዲ ዩኒቱ ወዴት ኦፒዲ ደምር ያሉ ኦፒዲዎች እዚህ ጋር ሊስት ይሆናል። ሜዲካል እዚህ ጋር ሚቹ ኦቢጋይኒ ኦፒዲ ይሄን ሲምል ወደዛ ኦፒዲ ይልካል ማለት ነው። እዚህ ጋር ያለው ሰው ይሄን ይመስላል። ቴንኪው ፎሎ ሼር እንዳይረሳ፣ ኮሜንት አድርጉን። ሌሎች ሲስቴሞችንም ደግሞ እንበለና አሁን እዚህ ጋር የሰሯችሁ ሳይሆን ያልተሰሩ ሶፍትዌሮችንም የፈለጋችሁትን አይነት ሶፍትዌር በቀላሉ ሊሰራላችሁ ይችላለሁ። ኮሜንት ላይ ያሳውቁኝ ወይም በኮንታክት አድርጉኝ። ቴንኪው ፎሎ ሼር እንዳይረሳ። አመሰግናለሁ።